ካላዛር አንተ የምትቀርበት ካላዛር ነው አይ ሁላ ነገር የሚያደርግኝ ካላዛር ይሄን ቪዲዮ ያየህ ከሆነ በአንተ ምክንያት ነው ገባህ አይደል? ዝም በል አላዛር አትበል። እዛው ራስህን እንችል አውራ። ግን አላዛር ግን አንተና እኔ በዚህ አያበቃም ያንተ ነገር። ይሄን ቪዲዮ እንደምታየው አውቃለሁ። ምንድነው በሰው ህይወት ውስጥ ገብተህ የምትፈጠብጣቸው? ሲጀመር ምን አግብተው ነው? ቆይ አንተ እሺ ቆይ ሰማኛለህ። አላዛር በጣም ጥሩ ሰው ነው ገባህ? የምታደርገውን ነገር ሁልጊዜ ቪዲዮ ልሰራ ነው ትንሷለች። ሁለት ተስማምተው ታርቀው እኔን ግን ያው እንድጣላ አድርጎኛል ከሷ ጋር። በጣም ብዙ ነገር አድርገህልኛል። ላረክልኝ ነገር ደግሞ ከኔ ሳይሆን ከፈጣሪ ታገኛለህ። አንተና እኔ ሀገር ውስጥ ወደዚህ ስትመለስ አሁን ከሀገር ወጥተሃል አውቃለሁ። ስትመለስ ግን በደንብ ማውራት ፈልጋለሁ ከአንተ ጋር ማለት ነው። ነገር የለኝም። አንድ ጥያቄ ልጠይቅህ። ምንድነው? አብረሽኝ መሆን አትፈልጊም? አልፈልግም። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ሰላም ብለናል ሁላችሁንም፣ በሀገር ውስጥም በውጭም ያላችሁትን ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልን። ሁሌም እንደምንለው እንወዳችኋለን። የኛ ምርጥ ቤተሰቦቻችን እያበረታታችሁን ስለሆነ በጣም አድርገን ነው የምናመሰግናችሁ። በጣም ከልብ ማለት ነው። የምር ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልን። ያው ባለፈው የተፈጠረው ነገር ታውቁታላችሁ። ትንሽ ወከባ ምናምን ነገር ነበረ እና ያው ሲመስለኝ ትናንትና ቪዲዮ እያየሁ ነበርና ታርቀዋል፣ ተስማምተዋል። እኔ በጣም ነው ደስ ያለኝ በመስተማማታቸው በመታረቃቸው። ግን ደግሞ አንድ ነገር አለ። አላዛር የኔ ህይወት አበላሽቷል። የኔ ህይወት አበላሽቶ ነው እዛ ጋር እሷ ጋር ስምምነት የፈጠሩት። ይስማሙ። እኔ በእነሱ እንትን መግባት አልፈልግም። ግን ደግሞ እኔም ከሄርሞን ጋር ያለኝን ነገር እንቆራረጥ አድርጎኛል። ማለት ይሄን ነገር ስነግራችሁ በጣም ነው የሚደብረው ያደረገብኝ ነገር እና ላወራው ሁላ ሞክሬ ነበረ። አያገባኝም ሁላ ባገኝ ሁላ አንተና እኔ እንትን ነው የምንለው ምናምን ነገር ብሎኛል። ከኛ ህይወት ራቅ ብሎኛል። እኔ ከሷ ጋር ከሱም ጋር የሚያገናኝ ነገር የለም ከዚህ በኋላ። ግን በቃ በጣም ከመወዳት ፍቅረኛ ጋር ነው ያቀያየመኝ ያጣላኝ እና አላዛር የሚባል ሰውዬ ብዙ ነገሮችን አበላሽቶብኛል። ቤተሰቦቼ አይታችኋል። ባለፈውም እሷ ጋር ሀገር ሰላም ብለን ኖርማል ቪዲዮ ልንሰራ እያልን በሌላ ነገር አስመስሎ ሌላ ነገር እንትን እያሉ ነው ብሎ ሄርሞንን ይዞ መጥቶ ብዙ ነገር አበላሽቶብኝ ሄዷል። እሺ ብያለሁኝ። በእንትንም በኢንስታግራምም ዛቻዎችን ቴክስት አድርጎልኝ ነበር ባለፈው እንዳሳየኋችሁ እና ቤተሰቦቼ በጣም ብዙ ነገር እያደረገብኝ ነው ያለው ህይወቴ ላይ። እሺ ያው እነሱ ምናምን ለበዓል ምናምን የሆነ አብረው ሆነው አይቻቸው ነበር። በጣም ደስ ያለኝ በመታረቃቸው በመስማማታቸው። እኔ መስማማታቸውን አልጠላሁም። በጣም ደስ ያለኝ መስማማታቸው። የምር ቤተሰቦቼ ያው እንዲስማሙም ነበር የሚፈልገው። ምክንያቱም እኔም በማያገባኝ ነበር የገባው ሲመስለኝ እና እኔም በዚህ አጋጣሚ ደግሞ በማያገባኝ ነገር ገብቼ በጣም የምወዳት ልጅ አጥቻለሁኝ። ገባችሁ? አሁን ለኔ ያምላት አመለካከት በጣም ተቀይሯል። ስልክ አታነሳልኝም ስደውላት ምናምን በቃ ኢቭን ዛሬ ለራሱ አሁን የምጠራት በሰው አሳምኛት ምናምን ነው። እስኪ ብቻ አላቅም ምን እንደምላትም አላቅም። ያለውን ነገር ለማስረዳት ሞክራለኝ። ቪዲዮ አይታ ትረዳለች ብዬ ነበር። ጭራሽ ቪዲዮዎቹንም ለማየት ፍቃደኛ አልነበረችም። ብቻ ግን ቤተሰቦች እስኪ ያለውን ነገር አስረዳታለሁኝ። ምክንያቱም ምን እንደሆነም አላቅም። ብቻ እኔ ትንሱ ጋር የተለየ ነገር እንደሌለኝ እንድታቀኝ የምፈልገው። አሁን ታርቀዋል። እሷ ምን አይነት ስሜት እንደሚሰማት አላቅም። ብቻ ታርቀው አይታለች ብዬ አስባለሁኝ። ታያዋለች ብዬ አስባለሁ። ቪዲዮአቸውን ተስማምተዋል። ግን በቃ ከትንሱ ጋር ምንም እንደሌለኝ እንድታቅ ብቻ ነበር የምፈልገው። ግን እሷ ሁሉም ነገር በሌላ ተርጉመዋለች። እኔ ባይዘው ይበሱ አልፈርድም። የዋህናት ሰው ያላትን ነገር በሙሉ እንትን ትላለች፣ ቀበላለች እና አላዛርም የሆነች ነገር እንደዛ ብሎ ሲያሳያት በአካላም እንትን ሲላት ሁሉም ነገር በሌላ ዞረችው። ችግር የለውም። ያው ቤተሰቦቼ ያው ምንም ቢሆን ያው የመጣብኝ ነገር ተቋቁሜ ከሷ ጋር ለመስማማት ሞክራለሁኝ። ግን አላዛር በእኔ ያደረግከው ነገር ማለት ነው የምሬ ነው የምልህ። እኔ መጥፎ ነገር ባንተ አላስብም። ምንም ነገር ቢሆን ምንም እንትን አይደለም። ግን በጣም ነው የሚደብረው። በጣም ማለት ነው ገባህ አይደለ? የተስማማላችሁ ትታረቃላችሁ። ነገ ጧት እኮ ይሄ ዛሬ ልትስማሙ ያን ሁላ ነገር ማድረግህ ምንም ነገር እንትን የሚልልህ ነገር የለም። ገባህ አንተ? እኔ ከስከ ፍቅረኛ ያቃይም ምን እንደምትጠቀም አላውቅም። ብቻ ግን ይመችህ እንደሙድ ሁን። ግን በዚህ አንቀጥልም። ገባህ አይደለም? አንተና እኔ ሀገር ውስጥ ወደዚህ ስትመለስ አሁን ከሀገር ወጥተሃል አውቃለሁ። ስትመለስ ግን በደንብ ማውራት ፈልጋለሁ ከአንተ ጋር ማለት ነው። ገባህ አይደለ? መታረቃችሁን እንትን አይደለም እሱ ውስጥ በሱ እንትን የለኝም። ግን ደግሞ እቺ ልጅ ግን ምን ብለህ እንዳሳመንካት ማውራት ፈልጋለሁ ካንተ ጋር።
አላቅም። ምክንያቱም እንደዚህ ልትርቀኝ የቻለችበት ምክንያት ምን እንደሆነ አላቅም። ብቻ ከመሬት ተነስታ ርቃኛለች። እኔ ደግሞ ላጣት አልፈልግም። በቃ ብዙ ነገር አለኝ ከሷ ጋር ምናምን ብዙ ህልም ያለኝ ሰው ነኝ ከሷ ጋር እና የማይሆን ነገር አድርገህ ነው እንትን ያልከው። ብቻ ቤተሰቦቼ ያው በጣም የሚደብር ነገር ነው ያደረገኝ። ብቻ እስኪ እየመጣው ነው ብላኛለች። በቃ እየደበራት እየተነጫነጨች ነው። ስልኩላ ያለሁበት ቦታ ስነግራት በንጭንጭ ነበር ስታወራኝ የነበረችው። ብቻ መጣው ብላኛለች። ቤተሰቦቼ እስኪ ከመጣች በኋላ ደግሞ ያለውን ነገር በእናንተ ፊት ነግሬያት ትረዳኛለች አትረዳኝም? እስኪ ቤተሰቦቼ ያለውን ነገር በማያገባኝ ገብቻለሁ አውቃለሁ። ለሱም ደግሞ ቤተሰቦቼ በሌላ ነገር እንዳታዩብኝ። እኔ ምክንያቱም ብቻዋን ስለሆነች ልረዳት እናንተን ልበላት ላግዛት ብዬ እንጂ ሌላ ነገር አስቤ አልነበረም። ያን ሁላ ነገር ያደረኩለት እንሱ ግን አሁን ላይ ተስማምቷል፣ ታርቀዋል። ሁለት ተስማምቶ ታርቀው እኔን ግን ያው እንድጣላ አድርጎኛል ከሷ ጋር። ሞር ደግሞ እሷ አላዛር እኔ በሷ በትንሱ ምንም ነገር እያልኩ አይደለም። የዋህ ልጅ ነች። ግን አላዛር ግን አንተና እኔ በዚህ አያበቃም። ያንተና የኔ ነገር ይሄን ቪዲዮ እንደምታየው አውቃለሁ። ያንተና የኔ ነገር ግን በዚህ አያበቃም። በጣም የምወዳትን ፍቅረኛ ነው ያጣላኸኝ፣ ያቀያየምከኝ፣ ያደባበርከኝ። ስለዚህ አንተና እኔ በዚህ አይነት መልኩ አያበቃልንም። ገባህ? አንተ እዛ ኢንጆይ እያደረክ ፍቅረኛ ጋር ገባህ? እኔ እናንተን ነገር ለማስማማትና ትንሱን ማምጥቼ እንትን ለማለት ሞከርኩ እንጂ ጭራሽ በእናንተ እኔ መጥፎ ነገር አስቤ አልነበረም። አንተም ደግሞ ታውቃለህ። ግን ሁሉን ነገር በተንኮል ነው ያሰብከው። ገባህ? ለመበቀል ብለህ የማይሆኑ ነገራቶችን ያደረከው። ችግር የለውም ለሱ። ግን ደግሞ እኔ ያንተን ህይወት መበጥበጥም ሆነ መረበሽም አልፈልግ። ግን ምን ብለህ እንዳወራሃት እሷን ሄድሞንም ምን ብለህ እንዳሳመንካት ቁጭ ብለን አንተና እኔ እንድናወራ እፈልጋለሁ። ይሄን ቪዲዮ በደንብ እንደምታየው አውቃለሁ። ይኸው ገባህ አይደለ? ይሄን ነገር ቪዲዮ በደንብ አድርገህ ይኸው። እሷን ያለውን ነገር ሁሉንም ነገር አስረዳታለሁ። ምን ብለህ እንዳሳመንካት አላውቅም። አላዛር እኮ ጥሩ ሰው ነው፣ አላዛር እኮ እንደዚህ ነው ምናምን። እኔ እኮ ጥሩነትህን አይደለም የቀርኩት። ገባህ? እዛ ጋር ፍቅረኛ ሲዛትባት ብዙ ነገር ሲደርስባት አይቼ አይዞሽ በቃ አይዞሽ ያን ሁላ ዛቻ ሳይ ከጎኗ ስለነበርኩኝ አሁን ሴት ናት። ያን ሁላ ዛቻ ሳይ ይደብራልና ከጎኗ ሆኜ አይዞሽ ልበላት ብዬ እንጂ የቀረብኳት ፍቅረኛን በሌላ ነገር አስቤም አይደለም። ምንም እንትን ብዬ አይደለም። እንደውም ሁላ ጠብቄ እልሃለሁኝ እስከ ከጎኗ ሆኜ አይዞሽ ብያታለሁኝ። ምክንያቱም ሴት ልጅ ናት። ብዙ ነገር ሲደርስባት ያስጠላል። ብዙ ነገር ነው ያቻታ። ሲደፋብሻለሁ፣ እንደዚህ ያረግሻለሁ በጣም ብዙ ነገር ስላለቻት ያን ነገር ሁላ ስሰማ ደብሮኛል። ምክንያቱም ሴት ናት። አሳዘነችኝ፣ ጨነቃት፣ ደበራት። ምንም ልላት አልቻልኩም። ግን አንተ የመለስ የምትህ ምን ሆነ? የኔን ፍቅረኛ በሌላ ነገር አስተርጉመህ ይዘህ መጥተህ ብዙ ነገር አስብለህ በሌላ ነገር ተረድተው እንድትሄድ አድርገሃል። ግን ችግር የለውም። እሷን አስረዳታለሁ ያለውን ነገር ብቻ። ኦኬ አት እየመጣች ነው። ለማንኛውም እስኪ ትምጣና ያለውን ነገር እናያለን። ነይ በዚህ በኩል። ኧረ ወይኔ ፋሚሊ በጣም ግልመጧ ሁላ ተቀያይራለች። ነይ እንዴት ነሽ? እሺ ቢያንስ ሰላም አትይኝም? ይሄም ሰላምታ ነው። እንድታወራኝ አይደል የጠራው? ዛሬ ለጭቅጭቅ ምናምን አይደለም ገባሽ የመጣሁት። አሁንም ስታወሪኝ ያው ካሜራ አለ ቤተሰቦቻችን የሚዩ ብዬ ነው። በባለፈው ብዙ ነገር በጥፊ መተሽኝ ሄደሻል። ሲጀመር ቆይ አንተ ሁልጊዜ ካሜራ ደቅ ነው ምንድነው? ማውራት ከፈለክ ብቻ ማውራታችን ያለው ነገር ሚዲያ ላይ ወጥቷል አይደል? ስለዚህ ሁሉም ይወቁ። እንደኛን እኮ ነው እንትን እያሉ ያሉ እኮ ታዲያ አንቺ ነኝ እዛ ጋር ማድረግ ያለብኝ። ቆይ አንቺ ቆይ ከትንሱ ጋር ሌላ ነገር እንደሆነ ሌላ ነገር እንዳላናገርሽ እኮ ነው ያሰብሽው አይደል? ቆይ ማለት ታዲያ ሁልጊዜ ከሷ ጋር ምን ትሰራለህ? ሁልጊዜ ነው ለምትጨቃጨቅ አይደለም የመጣው የጠራሁሽም እንድትጨቃጨቅኝ አይደል? እኔም እኮ የመጣሁት እየረገበኩ ስላስቸገርኩኝ ማውራታን መፍታት ስላለብን ነው የመጣሁት። አዎ እኮ ስሚኝ፣ በመጀመሪያ ምን እንደተፈጠረ ታውቂያለሽ? በእሷና ባላዛር ያለውን ጉዳይ ታውቂያለሽ? አላቅልህም። አንተ እኮ ነው አንተ ነህ ሁልጊዜ አይደለም ሁሌ እሷ እያለች አብረህ ትመጣለህ። ሁልጊዜ ትንሱ አንተ አለ ምንድነው በሰው ህይወት ውስጥ ገብተህ የምትፈጠብጣቸው? ሲጀመር ምን አግብተው ነው? ቆይ አንተ እሺ ቆይ ተረጋጊ። ምንድነው አንተ ሁልጊዜ ከሷ ጋር? እኔም እኮ ፍቅረኛ ነኝ። ሴት ልጅ እኮ ነሽ አይደል? እዛ ጋር ዛቻ እየደረሰባት ሲጀመር ስለምን ምንም እኮ የምታውቂው ነገር ስለተፈጠረው ነገር ማንቺ ዛቻ የሚደርስባት ምን ስለሆነች ነው? ትንሱ ላይ ነው ዛቻ እየደረሰ ያለው። ስለዚህ አይዞሽ ብዬ እንጂ ከጎኑ ነው የሆንኩት። ኧረ እባክህ አንተ ለማን ስለሆንክ ነው አንተ ለሰው ላይ እንትን ምን ትላ? ቆይ ለቢያንስ በትንሽ እኮ ለመረዳት ሞክሪ። እኔን ያደረኩትን ነገር መጀመሪያ እስኪ ልንገርሽ። እኔ ይሄን ያህል መጥፎ ነገር እኮ አላደረኩም። አይዞሽ ከጎንሽ ነኝ እኮ ነው ያልኳት።
ትሰማኛለህ? አላዛር በጣም ጥሩ ሰው ነው። ገባህ? የምታደርገውን ነገር ሁልጊዜ ቪዲዮ ልሰራ ነው ትንሷለች፣ ሁልጊዜ የሆነ ቦታ ነው ትንሷለች። እና በቃ ጉዳዮቹን እያወራችሁ አንዴ ሻይ ቤት አንዴ ምናምን ሁልጊዜ ትንሱ ከሌለች አንተ ምግብ መብላት አትችልም ነው ወይስ መጠጣት አትችልም? እሺ ላስረዳሽ። እኔ ደግሞ ያለሷ መብላት መጠጣት አትችልም ነው ሁልጊዜ ከሷ ጋር? እሺ እኔ ደግሞ ላውራ ያለውን ነገር ላስረዳሽ። ምንድነው? ተረጋግተሽ ዝም በይ እና ስሚ። መጀመሪያ የተፈጠረውን ችግር ሳታውቂ እንትን አትበይ። በቃ የተፈጠረው ነገር አላዛር ከሌላ ሴት ጋር ፎቶ ተይዞበት ነበረ። ኧረ እባክህ ደግሞ ጭራሽ የአላዛርን ስም ማጥፋት አይደብርም እንዴ? ራስን ችሎ የራስን እንትን በል በቃ። ምንድነው አንዴ አላዛር ፎቶ ተገኘበት ምናምን እና ካንተ ህይወት ጋር ምን ያገናኛል ይሄ ነገር? እኔ እኮ አገናኘው እያልኩሽ አይደል? ምን አገናኘው እየነገርኩሽ ነው ከምን እንደተነሳ ማለት ገባሽ አይደል? አብረን ተቀምጠን ካፌ ነበረ ሌላ ስራ ሰራ። ሁሌ ባንዴ ካፌ ዝም በል። የምትሄድበትን ነው ሁሌ ካፌ ነው፣ ሁሌ ቪዲዮ ከሷ ጋር ነው፣ ሁልጊዜ ከትንሱ ጋር እኮ። እሺ መጀመሪያ ተረጋጊና ልንገርሽ። ካፌ ተቀምጠን ነበር። አንተ የሰው ችግር ፈቺ ነህ ወይስ ምንድነው? ሲጀመር ማነው ጠበቃ አደረገህ አንተን? ያደረገሽ ማለት እሺ፣ የተፈጠረውን ነገር ልነግርሽ ነው። ምንድነው የምትነግረኝ? ቲክቶክ ቪዲዮ ልንሰራ ተቀጣጥረን ነበረ። እሺ ከዛ ሻይ ቡና እየለን በቃ እየተነሳች እየሄደች ስልክ ታወራለች፣ ትረበሻለች። ወኔ የሆነ የምታሳየው ነገር ወይኔ ትላለች፣ እንደማልቀስም ትላለች። እና እሺ አንተ የኛ አስራይ ዝም በይ። ቆይ ምን ሆነሽ ነው እላታለሁ። ቆይ አንድ ዕቃ ተቀብለን እንምጣ፣ አብረኸኝ እንድትከተለኝ እፈልጋለሁ። በቃ ከጎን ያለኝ የምለውም ሰው ክዶኛል፣ ከርቶኛል። ስለዚህ እባክህ ልሁን ልበለኝና አብረን እንሂድ። እና ደግሞ የተወራው ነገር እየሰማሁ ነበር። እንደዚህ ከጎኑ ካረክሽ አሲር ነው ምናምን እንደዚህ ነው ማድረግሽ ምናምን ሲጀመር ብዙ ነገር ነው። ከሷ ጋር ስትሆን ስደውልልህ ስልክ አታነሳልኝም። ሁልጊዜ ከሷ ጋር አሁን ስትገባ ነው ማታ የምትደውልኝ። ከሷ ጋር ስትሆንማ እንዴት ነው ታስታውሰኛለህ? አንተ ማነው የሰው ጠበቃ ቋሚ ያደረገ? ሲጀመር አንተ ማነህ? ለሰው አይደለም ዝም በል። እኔ ከደውል አይነሳም። ከዛስ ማታ ትደውላለህ። ቀን መስታረግ እንደምትል አይታወቅም። ሁልጊዜ ከሷ ጋር ነህ። ከዛ የሷን ችግር ስፈታ ምናምን። ከዛ ደግሞ አላዛር ምን ያደርግህ? ሁልጊዜ ከሷ ጋር አይደብርህም? አንተ ግን ሲሆነ ስታስበው ግን ሁልጊዜ ስልክ እንኳን አታነሳም። ከሷ ጋር ከሆነ የሷ ሲሆን ግን አብረህ ትሰማለህ፣ ታዳምጣለህ ምን እንደሆነች ምናምን። ኧረ እባክህ በጣም ችግር ስለሆነች ነው። ምንም ችግር የሚባል እና ካላዛር አንተ ነህ የምትቀርበት። ካላዛር ነው አይን ሁላ ነገር የሚያደርግኝ አላዛር። ይሄን ቪዲዮ ያየህ ከሆነ በአንተ ምክንያት ነው። ገባህ አይደል? አላዛር አትበል። እዛ ራስህን ችለህ አውራ እሺ። ምንም አይደለም። እያገዝካት ነው፣ እየረዳሃት ነው። ለምንድን ነው ስደውልልህ ስልክ የማታነሳልኝ? የሷ ቅድሚያ እሷ ናት አይደል የምትበልጥብህ? የኔማ ምንም ልሁን በቃ የሆነ ነገር እንኳን ቸግሮኝ ወይ የሆነ ነገር አስፈልገኝ እንኳን አሁን እንደዚህ እንኳን አድርግልኝ እንኳን ለማለት እንኳን ስልክ እኮ ስታነሳ ነው። ገባ? አንተ ሁልጊዜ ከሷ ጋር እሷ ችግር ውስጥ ናት። እኔስ ችግር ውስጥ አልገባም እንዴ? የሰው ችግር ፈቺ ነህ። እኔ ግን ምንም ብሆን ምንም አይመለከትም ነው። ሁልጊዜ ትንሱ ሁሌ ትንሱ እንደማስረዳሽ አላውቅም። ምንም ብለህ አታስረዳኝ። አሁን ለምን የጠራኝ ነገር እኮ ልነግርሽ እኮ ነው። አስረዳሽ ነበር የጠራሁሽ፣ ግን አንቺ በቃ ምላስ በለጠብሽ። ምንም ምላስ አይደለም የምታደርገው ነገር ነው የጠራሁሽ አይደል? ሙሉ ቀን ከሷ ጋር እየዋልክ ስልክ አታነሳ። ሲደወልልህ ዝም በል አዳምጠኝ። ስልክ ሲደወልልህ አታነሳ። ምናልባት አልፎ ቴክስት። ኧረ እባክህ። ከዛ እስከ ትንሱ ጋር ሙሉ ቀን። ከዛ የትንሱ ችግር እኔ እንኳን የሆነ ነገር ብሆን ወይ አላ ብዙ ነገር አለ። ቢያንስ ደውዬ ቅድሚያ የምትደርስልኝ አንተ ነህ። አንተ እስከማን ጋር ከትንሱ ለምን 130 ጊዜ አልደውልም? አንተ የኔ ስልክ አታነሳም። ሲጀመር ማን ከትንሱ ጋር ነው? ኧረ ሄርሞን በእናትሽ ተይ። ዝም በል ሄርሞን አትበል። እዛው ትንሱ በልሽ። ከዚህ በኋላ እንደውም አንድ ነገር ብለህ ኧረ ተይ በእናትሽ ተረጋጊና ስሚ። ቶሎ ብላን ሲጀመር ምን ብሎ የነገረሽ ስለ ትንሱና ስለ እኔ ምን ብሎ ነግሮሽ ነው እንደዚህ ሆነ? አዎ እውነቱን ነው። ሁልጊዜ አብራችሁ እንደምትሆኑ ሁልጊዜ ቪዲዮ ትለኛለህ፣ ትወጣለህ፣ ስልክ አታነሳም ሲደወል። ቆይ ስልክ የማታነሳው አንተ ከትንሱ ጋር ስትሆን ምን አስፈርቶ ነው? ቆይ ምንድነው የምመፍራት ነው? እና ለምን ስደውል ለምን አታነሳም? ሁልጊዜ ከሷ ጋር ከሆነ ስልክ የሚባል ነገር አያነሳም። ሲጀመር ምንድነው የሷ ሲሆን ከስር እኔ ችግር አይደርስብኝም እንዴ? እሺ ቆይ ተረጋጊ። ቆይ ይሄ ምንም ተረጋጊ። አሁን ደግሞ አላዛር አንቺ እያደረግሽ ያለሽው ነገር ምንድነው? ቆይ ሄርሞን አንድ ጥያቄ ትመልስልኛለሽ? ምን እያደረግኩኝ? አንድ ጥያቄ እየነገርኩህ ነው የምታደርገው ነገር። ከኔ እሷን አስቀድመህ ሁልጊዜ ከሷ ጋር ነህ። እኔ ብደውልልህ ብፈልግ እንኳን አላገኝህም። ተሳሳትኩኝ? እሺ አንድ ጥያቄ ልጠይቅሽ። ሁልጊዜ የሰው ችግር ፈቺ ነው አንተ። እሺ ተቸግራ ይሆናል ከሆነ አላውቅም፣ ምን እንደሆነች የማውቀው ነገር የለኝም። አንድ ጥያቄ ልጠይቅሽ። ምንድነው? አብረሽኝ መሆን አትፈልጊም? አልፈልግም። ምን ማለት ነው? አልፈልግም። ምክንያቱም እኔ ስቸገር ቆይ አሁንም መልሽልኝ። አልፈልግም። አልፈልግም። ምንድነው የምትለኝ? ከኔ ጋር መሆን ትፈልጊያለሽ? አልፈልግም። ከኔ ጋር መሆን ትፈልጊያለሽ? አልፈልግም። እርግጠኛ ነሽ? እንደዚህ ምን ታስፈራራኛለህ? ምን ሲቀርብኝ ነው? ወስነሻል? አዎ አንድ ነገር ከዚህ በኋላ የመጣሁት ለራሱ ማለት ነው አንድ ብለህ አጠገቤ እንዳትደርስ ነው፣ እንዳትደውልብኝ፣ ምንም እንዳታረገኝ። እዛው የትንሱን ችግር ፍታ። ገባ? እነሱ እኮ ታርቀዋል፣ በቃ ተስማምተዋል። አይመለከተኝም። ተስማማል እሱ። እሺ እሷ ስትተው ወደ እኔ ዞርክ ነው? ኧረ እባክህ
አይሁን በቃ የፈራሁትና የጠበቅኩት ነገር ይሄ እነሱ እሷ ትታ መደበር ያደረገችና እኔን ዘጋኝ። ስልክ አታነሳልኝ። ኧረ ተይ ቪዲዮውን ታያዋለች። የሚደብር ነገር አትበይ። የራሱ ልጅቷ ከፍቅረኛዋ ጋር ተስማምታለች። አሁን ማለት ስታረቅ አያገባኝም። እሷ ምን ስታረግ እንደነበር አይታወቅም። አንተ አለ አይደል እንዴ ስልክ አታነሳ ከሷ ጋር ሲሆን ሁልጊዜ ከሷ ጋር አሁን እሷ ትታ ወደ ፍቅረኛው ስትመለስ አንተ ወደ እኔ። ኧረ እባክህ ኧረ ተይ በእናትሽ በሌላ ነገር አትርጉሚያቸው ነገራቶችን በሙሉ ታይ። እኔ ይሄን ያህል ብዙ በደል በድዬሻለሁ። እንዴ ይሄን ያህል የምትወራችብኝ? በጣም እኔ በድለኸኛል አላልኩም። እስካሁን ወጣኝ ነገር የለም። ቴንኪው በጣም ተንከባክበኸኛል። በጣም ብዙ ነገር አድርገህልኛል። ላረክልኝ ነገር ደግሞ ከኔ ሳይሆን ከፈጣሪ ታገኛለህ። እዚህ በኋላ ማለት ነው እኔ እናንተ ፍቅረኛሞችም አይደለንም። በቃ የፈለገ ነገር እወድሃለሁ፣ አፈቅርሃለሁ፣ ሁሉም ነገር ይቅርብኝ። በቃ አልፈልግም። ሁሌ ከሰው በታች። ኧረ እባክህ እሷን ትንከባከባለህ። እኔ አለሁ የትም አልሄድም ምናምን ሁሌም አለሁ አይደለ? እሷን ከፍቅረኛው ጋር ስትጣላ አንተ ደበረ። ምን ነው ጥላ ሄደች እንዴ? ኧረ ተይ በእናትሽ አጓጉል ስታደርግ ነው ወደ እኔ የምትመለሰው። የምታወሪያቸው ነገራቶች እየተጠነቀቅሽ ዝም በል። የሚባል ነገር ዋጋ የሚያስከፍል ነገር አታወሪ። የምሬን ነው። ምንም ዋጋ የሚያስከፍል ነገር አይደለም። ሁላችሁም የዩቲዩብ ቤተሰቦች እስኪ እናንተ በእኔ ቦታ ሆናችሁ ፍቅረኛችሁ ከሌላ ሴት ጋር ነው የሚሆነው። ስትደውሉት አያነሳም። ከዛ ማታ ነው ቤት ሲገባ የሚደውልላችሁ ምናምን። ኧረ ተይ በእናትሽ ቆይ ልጅቱ ምን ያህል ደክሞኛል ምናምን ነገር ትንሽ ደብሮኛል፣ ራስ ምታት አለብኝ፣ ወሬ አያወራም። ከዛ የሰው ችግር ለመፍታት ሁልጊዜ የእሷን ችግር ለመፍታት ነው ምናምን ይለኛል። አሁን ከፍቅረኛው ጋር ሲታረቅ ተመልሶ እኔን ለመውራት ምናምን። ኧረ እባክህ እሺ ተረጋጊ። ዝም በል ምንም ነገር አልሰማህም። አሁን ጥላክ ስትሄድ ደበረህ አይደል? ልጅ ናት እኮ በጣም እኮ ነው የሚደብረው። ጓደኛዬ እኮ ናት ደግሞ ይሄን ሁላ ነገር ሲፈጠር እና ጓደኛ ስትሆን እኔ ለምንድን ነው ስደውልልህ ስልክ የማታነሳልኝ? ትክክለኛ ጓደኛ ከሆነች ከተቸገረች ስለኔ ብትነግራት አይደል? ቀንቀጥ በጣም ብዙ ቀን አጥቼሻለሁ እንዴ? ብዙ ቀን ምናልባት አንድ ቀን ወይ ሁለት ቀን ነው የሚሆነው። ለምን ተዋሸሽ? አንድ ቀን ሁለት ቀን አይደለም። ዝም በል። ምንድነው ይሄን ያህል ዝም በል። አንድ ቀን ሁለት ቀን አይደለም። ደግሞ ለውሸት እንኳን አታፍርም? አንድ ቀን ሁለት ቀን ስትል ትንሽ አታፍርም? አንድ ቀን ሁለት ቀን ነው ስልክ ማታነሳልኝ። ከዛስ ደግሞ ማታ ምን ሲሰራ እንደሚውል አላውቅም። ደክሞኛል ልተኛ ነው ምናምን። ኧረ እባክህ አሁን ከፍቅረኛው ጋር ስትታረቅ መጣህ ምናምን ላስረዳሽ ምናምን። እኔ በዛ ሰዓት እኔ የሆነ ችግር በተሻለኝ ቀን ላስረዳሽ እየሞከርኩ ነው፣ ግን በቃ በጣም ምላስ እያበዛሽ ነው። በቃ ዝም በል አዳምጠኝ። እኔ ከሷ ጋር ሆነ እኔ የሆነ ነገር እንኳን በሆን ወይ ያላ ብር ቢያስፈልገኝ የሆነ ነገር የሆነ የሰው ልጅ ሲወጣ ምናምን የሚገጥመው ነገር አይታወቅም። ስልክ ማታነሳለኝ አንተ ከሷ ጋር ከሆንክ ምንም ካልሆነች ታዲያ ምን ፈልገህ ነው ሰው ትረዳለህ? እኔ ግን ምንም ጣጣ የለብኝም አይደለ? እንደዛ ነው ቅድሚያ ለሷ ነው የምትሰጠው ነው። ኧረ ተይ በእናትሽ ሁሉ ነገር ለምን ተረጉመሽ? ምን ትርጉም አይደለም። ቆይ እስኪ አላዛር እንደዚህ ህይወቴን ብጥብጥ እንዳደረግ አላዛር አትበል። አሁን በቃ አላዛርማ የምትሰራውን ጉድ ነገረኝ። አንዴ ቪዲዮ ልስራ ትላለህ ትወጣለህ እንጂ ልኝ ዝም ብዬ እጠብቅሃለሁ። ከዛስ የምታረገውን ነገር ነገረኝ፣ ምን እንደምትሰራ ነገረኝ እንጂ አላዛር ምን አጠፋ? አሁን ከሷ ጋር ሴት ልጅ እኮ ናት። ያ ሁላ ነገር እየደረሰባት ምን ችግር አለ? ከጎኗ ሆና ያለው ልጅ አይዞሽ ብላት ምን ችግር አለ? እሱ ከሷ ጋር ከጎኗ ጋር ስትሆን እኔ የለሁም። እኔ ራሳለሁ። ምክንያቱም አንቺ እንደሚደብርሽ አውቃለሁ። ይሄን ሁላ ነገር ውሰሚ በቃ ይሄን ጉዳይ እሷ ችግር ላይ ከሆነች እስኪ ለምሳሌ እናንተ በኔ ቦታ ሆናችሁ አስቡት። እሷ ችግር ላይ ከሆነች እኔ ሴት ልጅ ነኝ፣ ለምን አልረዳትም? ሁላ ከጎኗ ሆኜ ብዙ ነገር ላገዛት እችላለሁ። ግን እሱ በቃ ሁሉም ነገር እንዳሰብኳቸው አልመጣልኝም። በቃ ግን ዝም በል። እሱ ስለኔ ምንም ነገር አይነግራትም። ለሷ ምንም ነገር አታውቅም። ሁልጊዜ የሚሆኑት አብረው ናቸው። ስደውል ስልክ አያነሳም። በቃ ምንም በቃ አልፎ አልፎ ቴክስት ቆይ ስራ እየሰራው ነው ከሷ ጋር ስራ እየሰራ ነው። በቃ ነገራቶች እንደዚህ ተረጎምሻቸው ሁሉም ነገር እሺ፣ እንዳስረዳሽ እኮ ምንም አይነት ቦታ እየሰጠሽኝ አይደል? ምንድነው የምታስረዳኝ ነው? ቆይ ምንድነው የምታስረዳኝ? እሷ ጥላ ስለሄደች ከዛ ወደ እኔ ጋር መጣ። ይሄን ነው የምታስረዳኝ ነው? ኧረ ተይ፣ ፍቅረኛ ያላት ልጅ ናት፣ ባለ ትዳር ነች ልጅቷ። ባለ ትዳር ከሆነች አንተ ከሷ ጋር ምን አገባህ? ምን አንቀለቀለ? ሲቀጥል ደግሞ ባለ ፍቅረኛ ካላት ስለኔ ነግራት ምን አለ ለኔ እንደዚህ ነው ከሷ ጋር ስትሆን እኔ የምዘጋበት ምክንያቱም ምንድነው ነው? ዛሬ ጣላ ምናምን ከሱ ጋር ስትሆን አንተ ደበረና ተመለስ። አንድ ነገር ልንገርሽ፣ እሷና እኔ ስራ ነው ጓደኛ ያደረገን እንጂ ይሄን ያለ ሰፋ ያለ ጓደኛ ስራ ቢሆን ስልክ እኔን ከማውራት ጋር ምን እንደሚከለክል ነገር አይደለም። ምን የሚከለክል ነገር ምንድነው? አንድ ይሄን እኮ ሁለት ቀን ነው በቃ ላላነሳልሽ የቻልኩት። ሁለት ቀን ሳይመችኝ ቀርቶ ይሆናል። ሁለት ቀን አይደለም 3-4 ቀን ሙሉ አያወራኝም። ስልክ ምናምን ጭራሽ አያነሳልኝም። ይሄን ያህል አዎ፣ ከጠዋት ጀምሮ እስከ ከትንሱ ጋር ሁሌም አንድ ላይ የእሷ አጃቢ የእሷ እንትን ምንድነው አንተ ሲጀመር እሺ፣ ምንም ካልሆነች ጓደኛ ከሆነች እኔን ጠርታኝ ነግራኝ እንደዚህ እኮ ተፈጥሮባት ብለህ ብታወራኝ እኔ ከእሷ ጋር አምናለሁ። ምንድነው ሌላ ችግር? አሁን አንተ ከእሷ ጋር ስታረቅ ከኔ ጋር መመለስ አምሮህ ነው? እኔ ስታይኝ ባጣ ቆየ ነኝ እንዴ? ኧረ ተይ በእናትሽ መደበሪያ ነኝ። ምን ማለት ነው? እሺ አንድ ጥያቄ ልጠይቅሽ። ምንድነው የምጠይቀኝ? አንድ መልስ መልሽልኝ። መልስልኝ ያለው ምን ጠይቀኝ? ልመልስልህ ነው የመጣሁት። ከዚህ በኋላ አብረሽ እንድትሆኚ አልፈልግም። አልፈልግም። በቃ ካንተ ጋር አልፈልግም። በቃ ሂጂ። አዎ መሄድ ትችያለሽ። ገደል ግባሽ ስትፈልግ
ቤተሰቦች ያው ላስረዳት ሞክሬያለሁ። ከአቅሜ በላይ የሆነብኝ የምትናገራቸው ንግግሮች የከፉ ናቸው። ትንሽ ጨነቁኝ። እኔም ምንም ልላት አልቻልኩም። ሂጂ ነው ያልኳት። በቃ ቢያንስ ከሄድኩ በኋላ ደግሞ አረጋግጬ ለማውራት ሞክራለሁኝ እንጂ እያረገች ያለችው ነገር በሙሉ ትንሽ ደባሪ ነው። አውቃለሁ። የማይመለከተኝ ነገር ገብቼ ነው እኔ የራሴ የሆነ ሰው ያጣሁት። በጣም እኔም ፈጥኛለሁ መሰለኝ። በቃ እነሱ ተስማምተዋል። አላዛር ግን ይሄን ቪዲዮ እንደምታየው አውቃለሁ። ይኸውልህ ያረከውን ነገር አይተሃል። ብቻ አላውቅም። እኔ አንተን ፍቅረኛ ለመጠበቅ ብዬ የራሴን ፍቅረኛ አጥቻለሁ። ይሄን ቪዲዮ እንደምታየው አውቃለሁ። ገባህ አይደለም? ለዚህ ደግሞ ስትመለስ ወደ አዲስ አበባ ስትመጣ ላወራህ እፈልጋለሁ። ገባህ? ሰውነትህ በገዘፈ አይደለም። ምንም በእንደዚህ አይነት ነገር አያስኬደንም። ገባህ? ይሄን ያህል እንትን የሚል ነገር የሚያስጨንቀኝ ነገር የለኝም። በፈለክበት ታይም ማውራት እንችላለን። ስትመለስ ብቻ ደውልልኝ። ይሄን ቪዲዮ እንደምታየው አውቃለሁ። አይተህ ዝም እንዳትለኝ። ምክንያቱም ብዙ ነገር ረብሸህ፣ ብዙ ነገር አበላሽተህብኝ ሄደሃል። ስለዚህ እኔ ሰላም መሆን ነው የምፈልገው። እባክህን ሰላም መሆን ነው የምፈልገው። ስለዚህ ይሄን ቪዲዮን አይተህ ምላሽ እንድትሰጠኝ እፈልጋለሁ። በቪዲዮም ላይሆን ይችላል፣ በአካል ተገናኝተን ስላለው ጉዳይ ምን እንዳልካት ማወቅ እፈልጋለሁኝ። ብቻ በቀጣይ ቪዲዮ ቤተሰቦች ያለውን ነገር ይዤላችሁ መጣና እናየዋለን። ግን ላይፌን እንዳበላሽ በዚህ ዝም አይደለም፣ አልፈታም። ለማንኛውም ቤተሰቦቼ እወዳችኋለሁኝ። ሶሪ ያው ብዙ ችግሮችን እያመጣሁባችሁ ነው አውቃለሁኝ። ሁልጊዜ የማይሆን ነገር ነው እንትን እያልኩባችሁ ያለሁት። በጣም ይቅርታ ያለውን ነገር ላሳያችሁ በማለት ነው፣ ሌላ ነገር አይደለም። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይዞም ለምትሉኝ ለምታበረታቱኝ ሁላችሁንም በጣም አድርጌ ነው የማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም በጣም አድርጌ ነው የምወዳችሁ፣ በጣም አድርጌ ነው የማመሰግናችሁ። መልካም ጊዜ